ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያለን አርዕስተ ዜናዎችን አስቀድማለን። አብራችሁን ቆዩ። ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። አንድ የባንክ ዘራፊ በእድሜ ልክ ጽኑ እስራት መቀጣቱን ተነግሯል። በዝርዝራችን የምትሰሙት ይሆናል። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ለምግብ ግብአትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ተደርሶባቸዋል። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት የቀበሌ አመራርን በጥይት ገድለው ሌላ አንድ ቤተሰብ ደግሞ አግተው መውሰዳቸውን ተነግረዋል። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገድለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦችና የሞያሌ ከተማ አስተዳደር ለቢቢሲ አረጋግጠዋል። ድርጊቱ የተፈጸመው በኢትዮጵያ አቆጣጠር ህዳር 11 ቀን 2018 ዓ.ም በኢትዮጵያ ሞያሌ ቀበሌ 02 ቦሌ ተብሎ በሚጠራው አካባቢ ነው። የተገደሉት ግለሰብ አቶ አብዱ ዋርዮ ሲባሉ የእዚሁ ቀበሌ የአስተዳደርና ጸጥታ ኃላፊ እንዲሁም የ7 ልጆች አባት እንደነበሩ ተገልጿል። የሞያሌ ከተማ ከንቲባ አቶ ገልማ ኮረንፊቻ ለቢቢሲ እንደተናገሩት የኬንያ ፖሊሶች ወንጀለኛ እንፈልጋለን በሚል የኢትዮጵያን ድንበር ጥሰው ገብተዋል። እንዴት ድንበራችን ገብታችሁ ሰው ትይዛላችሁ? የሚፈለግ ሰው ካለ በህጋዊ ደብዳቤ ጠይቁን፣ እኛ እናስረክባቸዋለን በማለት ጣልቃ ገብተዋል። እንደ ከንቲባው ገለጻ በዚህ ወቅት በተፈጠረው ውዝግብ የኬንያ ኃይሎች አቶ አብዱብን በጥይት ገድለው ይፈልጉት የነበረውን ሌላ ግለሰብ ደግሞ አፍነው ይዘው ወደ ኬንያ ተመልሰዋል። ከንቲባ ገልማ ድርጊቱ በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸሙን አረጋግጠው ከዚህ ቀደም በሁለቱ ሀገራት መካከል እንዲህ አይነት ችግር እንዳልነበርና የሚፈለጉ ሰዎችን በስምምነት ይለዋወጡ እንደነበር አስረድተዋል። ህዝቡ በድርጊቱ እጅግ ተቆጥቷል። እንዴት እንደ ዱላ ይታይብናል ብሎ ነበር። ነገር ግን መንግስት ጉዳዩን ለህዝብ እንደሚከታተለው ገልጾ አረጋግጦታል ተብሏል። የኬንያ መንግስት በጉዳዩ ላይ እስካሁን የተሰጠ ይፋዊ ምላሽ የለም። የከተማው አስተዳደር ግን ክስተቱ የሁለቱን ሀገራት ግንኙነት እንደማያበላሸውና ንግግሮች መጀመራቸውን ገልጸዋል። ግማሹ በኢትዮጵያ ግማሹ በኬንያ በሚገኙ የሞያሌ ከተማ ህዝቡ ወደ ቀድሞ የንግድ እንቅስቃሴው መመለሱን ተጠቅሷል። አንድ የባንክ ዘራፊ በእድሜ ልክ ጽኑ እስራት ተቀጣ። አዲስ አበባ አብሮት የሚጠብቀውን ጓደኛውን በመግደል ከ2 ሚሊዮን ብር በላይ የዘረፈው ግለሰብ በፌዴራል ከፍተኛ ፍርድ ቤት የእድሜ ልክ ጽኑ እስራት ተፈርዶበታል። የተፈጸመበት ቦታ ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ጌታሁን ሙላት በኋላ ላይ በሐሰተኛ ስም ይሰራ እንደነበር ተረጋግጧል። ማች ዘገየቸው የተባለ የወንጀል ፈጻሚው ስራ ባልደረባ ነበር። ተከሳሹ ጌታሁን ሙላት አብሮት የጥበቃ ስራ ይሰራ የነበረውን ጓደኛውን ዘገየቸው በተኛበት በፌሮ ብረት ጭንቅላቱንና የተለያዩ የሰውነት ክፍሉን በመምታት ገድሎ የባንኩን የብረት ካዝና በብረት ፈልቅቆ ገንዘቡን ወስዶ ተሰዷል። የአዲስ አበባ ፖሊስ ምርመራና ክትትል አባላት ከተፈጸመበት ጊዜ ጀምሮ በሰፊ ቴክኒኮች ባሰባሰቡት መረጃ ወንጀል ፈጻሚውን በቁጥጥር ስር አውለዋል። ፖሊስ ባደረገው ምርመራ ግለሰቡ 2 ተመሳሳይ ወንጀሎችን መፈጸሙን አረጋግጧል። ጌታሁን ሙላት አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ በጥበቃ ሰራተኝነት ተቀጥሮ ይሰራ እንደነበር ተረጋግጧል። ፖሊስ እንዳለው ግለሰቡ በስራ ባልደረባው ላይ የግድያ ወንጀል ፈጽሞ ለመሰወር ቢሞክርም ወንጀል ፈጽሞ ከህግ ተጠያቂነት የሚቀር የለም በሚል ተይዞ ወንጀሉን እንዴት እንደፈጸመው መርቶ አሳይቷል። ወንጀሉን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና 2ኛ ወንጀል ችሎት ተከሳሽ ጌታሁን ሙላት ጥፋተኛ መሆኑን በማረጋገጥ በእድሜ ልክ ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነትና የሚያቀርቡትን የትምህርት ማስረጃ ትክክለኛነት የማረጋገጥ ጠንካራ ግዴታ እንዳለባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ይህንን ግዴታ ሳይወጡ ለሚከሰት ችግር ደግሞ ተቋማቱ ፈቃድ መሰረዝን ጨምሮ በህግ ተጠያቂ እንደሚሆኑ አስጠንቅቋል። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ጥራት የጎደለው የዘይት ምርታቸው ጥራት ካለው ምርት ጋር በመላክ እንዲመሳሰል ለምግብ ግብአትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ተናገረ። እንደ ሃይድሮጂኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘጋጀቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቀዋል። ህገወጥ የወንጀል ተግባር ለማስቆም የተዘጋጀው አዲሱ ስርዓት
ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት የሚፈትሽና የሚያረጋግጥ እንደሆነም ተጠቁሟል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራር ሂደትና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላል ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተጠበቀ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መወሰዱን ተቋሙ ገልጿል። ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምናን በተባለው የኢራን ግዛት በሚገኘው ባስታም በተሰኘ ከተማ ውስጥ ነው። ግለሰቡ 2 ሴቶችን በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበር ተጠቁመዋል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡን ማንነት ይፋ አላደረጉ። ኢራን ከባባድ ወንጀሎች ሲፈጽሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶች የሚፈጸሙት እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከተፈጸሙ 2 ሳምንታት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞት ተደርጓል።